ደወለ ያ አብሮ አደጌ ከአሜሪካ አይ ደሞ ሊበጠረቅልህ ነው እሺ ጓደኛዬ ከዛሬ በሞራል ተረማምዶ ዛሬ በሞራሉ ላይ ተረማምዶ ቆይ ዝም በይ እበጠረቅለታለሁ ሄሎ ጓደኛዬ አይሃሉ እንደዚህ መወሰነ ጥሩ ነው የሰማው የባለቤቴ ድምጽ ነው አቅርባት እንዳላቀርባት ፎቅ ላይ ነች እኮ ፎቅ ላይ ኦ ሰራው እኮ ጂ+2 ቆንጆ መሬት ላይ አዎ በፈጣሪ ከሱ በላይ ውሸታ ወጥቷል ምን ላድርግ ታዲያ ስንት በጥርቅብኝ እኮ ገና ምን ይበጠርቃለሁ ሄሎ አው ጓደኛዬ ምን ሄሎ ሰማኛለህ ግዛው በልበል አው በሩን ክፈትና መኪናውን አውጣልኝ አው ገዛው ቆየው እኮ መኪና ድምጽ አይ አንተ በቃ ይሄ የድሮ መኪና ነው የምታስበው እንዴ ቢያዲ ኤሌክትሪክ ነው ኤሌክትሪክ መኪና ድምጽ የለውም እኮ ይኸውልህ ልጆቹን ሰርቪስ እየጠበቃቸው ነው እላይ ፎቅ ላይ ናቸው ላምጣቸው እሺ ይልቁኑ ለሰራተኛዋ ነግረሻል ልጆቹ ከምሳ በኋላ የሚበሉትን አፕል ፍራፍሬ ነገር እንዳይረሱ እንደ ዴዘርት የሚጠቀሙበት በአጠቃላይ ኬክ ምንም ያጅላቸው አዎ ምን ለልጆች አይደል የሚኖረው እንደዛ ነው አዎ ተቀየረ ነገር ተቀይሯል እኮ የታባቱ ጥሩ አረክ ከአሜሪካ ድረስ እየደወለ በድህነታችን መቀለጃ አድርጎ ነበር የታባቱ ሰራህለት እንደዛ ነው ይቅርታ በቃ ይኸውልህ ምን መሰለ ልጆቹንም እዛ ትምህርት ቤት እኔ ነኝ ማድረስ ያለብኝ ሹፌሩም ጉዳይ አለኝ ብሎ ቀርቷል እንደው ብዙም አላጫወትኩ እንግዲህ ያው ሩጫ ነው እኛም እዚሁ ኢትዮጵያ ሩጫ ነው ያለው ነገር እንደዛ ስለሆነ ነው በጣም ይቅርታ ብዙ አላዋራው እንደሱ ነው እሺ ስንት ዓመት ቀለድክብኝ ተበጠረክ ካንተ በላይ ተበጠረኩ ትደውላለህ ደግሞ እበጠረቅልሃለሁ አሁን ቤት ሰራውልሃለሁ በሚቀጥለው ፋብሪካ ገነባለሁ ሳንፈልግ እንድንዋሽ አረገን አይደለ ይቅር በል